ሌላ እውነት የለኝም ከሚለው የሚሮን ጌትነት የግጥም መጽሐፍ ላይ የተወሰዱ ግጥሞች። ጸሎት። እኔ ካለሁበት እስከ 7 ሰማይ ይመስለኝ ነበረ የእግዚአብሔር ርቀቱ። ያጎነበስኩ ዕለት ከጉልበቴ አንስቶ ሆነ እስከ መሬቱ። ፈልጉ ህልማችሁ ሰማዩን ሆኖ አቅማችሁ መሬት ሲነጠፍ ተስፋችሁ ነፋስ ሲከተል ግብራችሁ ከአፈር ሲለጠፍ ጠብታችሁን ተማምነው ትነት አርገው ሊያሳርጉ ፀሐይ ሆነው እያሞቁ ለማዝነብ የሚተጉ ደመናችሁን አውርደው ክረምታችሁን የሚያበጉ የኔን ወዳጆች መሳይ ሰዎቻችሁን ፈልጉ። ንገረኝ ጥንቃቄያቸው አጀብ ነው። እግሮችህ መንገድ ሲመርጡ ጣቶችህ አይሳሳቱ። እኔን ለመንካት አይቃጡ። ክንዶችህ ካንገቴ አይወድቁ። እጆችህ እጅም አይሰጡ። ጆሮህ ስራዬ ብሎ ጆሮውን ላፍታም አልሰጠኝ። አንደበትህ በዝምታ ቃላትህን አስናፈቀኝ። ጥርሶችህ ፈገግታ አፍነው ከንፈር ስር ተደበቁ። አይኖችህ ተሳካላቸው ምስጢር ቋጥረው ጠበቁ። እኔ ግን ልቤን አመንሁት ሹክ አለኝ እየነዘረ። አካልህ ፍቅር ሲሸሽግ ቀልባችን ተነጋገረ። አውቃለሁ ተወደኛለህ ንገረኝ። የወርዋሪ አለ ጠጠሮች ነበርን ጎልያድን መርቻ። በማን እጅ እንዳለን ግራ ገባን ብቻ። ለካ ከቤተክርስቲያን ወንበር ካህን ሲናገሩ ልማር ተቀምጬ የነፍስና ስጋ ብርቱ ጸብ ላስታርቅ ሳለው ተመስጬ እርግማን አተረፉ ያንዲቱን ነጠላ ሳላውቅ ረግጬ። እዚያው ደግሞ ፊቴ ከወንበሩ ጀርባ ኪስ መሳይ ነገር ውስጥ አገኘሁኝ መጥሪያ ያንዲት እናት 40። በዚህ ቀን አረፈች በዚህ ቀን ተወልዳ ትግሏን ጨርሳ ነው ወደ አምላክ የሄደች የለባትም ዕዳ የሚል አጭር መልእክት በአጭሩ ታሪኳ ተጽፎላት አየው በፈገግታ ፎቶ በጎራዳ መልኳ። እንደ ሰጪው ሳይሆን እንደ ተቀባዩ ነው ሕይወት የሚለካ። ከኗሪ ስንጠብቅ ከሟች ሰው ይገኛል ልብን የሚነካ። መተላለፍ ሐቀኛ ነጋዴ በአመድ ገበያ ላይ ዱቄት ይዟል ማልዶ። የታይታ ሀብታም ሰው ለስጋ ወረፋ ይሰለፋል ማዶ። ዘመን ሰውነትን ሸቀጥ አርቆ አውጥቶ አየን እንደዋዛ። የወረቀት ገንዘብ ወርቅ ልብ እየገዛ። ዝምታ የትናንት ዝምታ አንደበትህ መግለጽ እንደተቸገረ የፍቅርህን ጥልቀት ሊነግረኝ ነበረ። ዛሬ ግን ውሎ አድሮ ንፋስ ገባን መሰል ፍቅራችን አለቀ። ነገረኝ ዝምታ ልብህ መሰልቸቱን ከኔ እንደደበቀ።
መንፈስና አካልሽ ዘግተው ይከተቱ። ምን ያደርግልሻል ይህ ዓለም ነው ከንቱ። ጥፊ ብን ብለሽ በስቷል ግርግሩ፣ ተለይተሽ ኑሪ እደሪ ከደብሩ ብለው ይመክሩኛል በነፍስ የከበሩ። ይኸው ሰማኋቸው በአቴን ዘጋሁት ፍቅር አገልድሜ፣ ከዓለም መንኛለው ሆነኸኝ ገዳሜ። ፍለጋ ከሄድህ በኋላ ጎድሎብኛል ብዬ አልኖርኩም ብሩቁ። አንተን ማጣት ሳይሆን ከራስ መጠፋፋት ጎድቶኛል በእጅጉ። የእውነት አድክሞኛል ጥያት የኖርኋትን እኔን መፈለጉ።